በአንድ ጀንበር ናጠጠ፣ ድንገት ተሳካለት። እድለኛ ነው። በአካባቢያችሁ ስኬታማ ሰዎችን ስታዩ ይህንን ቃል ስንት ጊዜ ሰምታችኋል? እውነቱን ልንገራችሁ፣ የአንድ ጀንበር ስኬት የሚባል ነገር በተፈጥሮ ሕግ ውስጥ የለም። ዛሬ የምታዩት የአንድ ሰው ቢሊዮነር መሆን፣ የታወቀ ስም መገንባት ወይም ታላቅ ተጽዕኖ መፍጠር ልክ በውቅያኖስ ላይ እንደሚሳፈፍ የበረዶ ተራራ ነው። ሰዎች የሚያዩት ከውሃው በላይ ወጥቶ የሚያብረቀርቀውን 10% ብቻ ነው። ነገር ግን ያ የበረዶ ተራራ እንዳይሰምጥ ተሸክሞ የያዘው ማንም ያላየውና በውሃው ጥልቅ ውስጥ የተሸሸገው 90% ግዙፍ መሰረት አለ። የስኬት እውነተኛው ዲኤንኤ የሚቀረጸው ማንም በሌለበት፣ ማንም በማያጨበጭብበትና ብርሃን በሌለበት በዚያ በጨለማ ክፍል ውስጥ ነው። አንድ ታዋቂ ጋዜጠኛ በዓለም አቀፍ መድረክ ላይ የብዙዎችን ቀልብ የገዛን አንድ አንጋፋ ሙዚቀኛ እንዲህ ሲል ጠየቀው፣ ዛሬ እዚህ ታላቅ የክብር ማማ ላይ ለመውጣትና በአንድ ጀንበር የዓለም ኮከብ ለመሆን ሚስጥር ምንድን ነው? ሙዚቀኛው ቀስ ብሎ ፈገግ አለና እንዲህ ሲል መለሰ፣ ሰዎች የሚያዩት የዛሬውን ደመቅ ያለ መድረክና የተጨበጨበልኝን ስኬት ብቻ ነው። እኔ ግን ለዚች ለአንድ ደቂቃ ድምቀት ብቁ እንደሆን የገባኝን ማንም ያላየኝን የ10 ዓመታት የጨለማ ጉዞ እመለከታለሁ። ይህ የስኬት የመጀመሪያውና የማይታጠፈው ሕግ ነው። ዓለም ሁልጊዜ ፍሬውን ያደንቃል፣ አንተ ግን ዘሩንና ሂደቱን ማፍቀር አለብህ። የቻይናውን የባምቡን ዛፍ ታሪክ ልብ በል። ገበሬው ዘሩን መሬት ውስጥ ይተክላል፣ ውሃ ያጠጣዋል፣ ፍግ ያደርግበታል፣ ሌትና ቀን ይንከባከበዋል። አንደኛ ዓመት ያልፋል፣ ከአፈሩ በላይ ምንም አይነት ነገር አይታይም። ሁለተኛ፣ ሶስተኛ፣ አራተኛ ዓመት ይሄዳል። አሁንም መሬቱ ጭር እንዳለ ነው፣ ምንም ምልክት የለም። ገበሬው ግን ተስፋ ሳይቆርጥ ውሃ ማጠጣቱን ይቀጥላል። በአምስተኛው ዓመት በጥቂት ሳምንታት ውስጥ ብቻ የባምቡን ዛፍ 90 ጫማ ቁመት አውጥቶ ወደ ሰማይ ይዘረጋል። እዚህ ጋር ነው ዋናው ጥያቄ። ዛፉ ያደገው በ6 ሳምንት ውስጥ ነው ወይስ በ5 ዓመት? በእርግጥ ያደገው በ5 ዓመት ውስጥ ነው። በዚያ ሁሉ ዘመን ከመሬት በታች ከሰው እይታ ውጪ ስሩን በጽኑ እየዘረጋና ለሚመጣው ታላቅ ከፍታ የሚሆነውን መሰረት እየገነባ ነበር። ያንተም ሕይወት ልክ እንደዚሁ ነው። ዛሬ የምታደርገው ጥረት፣ የምታነበው መጽሐፍ፣ የምታዳብረው አዲስ ክህሎትና ዕውቀት ወይም የምትጀምረው ትንሽ ንግድ ወዲያው ፍሬ ላያሳይ ይችላል። ነገር ግን ማንም ባላየው ስፍራ በውስጥ ስሮች እየጠነከሩና ነገ ለምትሸከመው ትልቅ ስኬት መሰረት እየጣልክ መሆንን ፈጽሞ እንዳዘነጋ። ይህ የሰነፎች ማስተዛዘኛ ሳይሆን ሳይንስም በተጨባጭ ያረጋገጠው እውነት ነው። አእምሯችን ዝግ ወይም የማይለወጥ ድንጋይ አይደለም። ኒውሮፕላስቲሲቲ የተባለው የአንጎል ሳይንስ መርህ እንደሚያሳየው አእምሯችን በተደጋጋሚ በምናደርጋቸው፣ በምናስባቸውና በምናከናውናቸው ተግባራት መሰረት ራሱን እንደ አዲስ የመቅረጽ፣ አዲስ የነርቭ መንገዶችን የመገንባትና አወቃቀሩን የመቀየር አስገራሚ አቅም አለው። ይህ ማለት ምን ማለት መሰለ? ዛሬ በየቀኑ የምትደጋገመው ሐሳብ፣ የምታዘወትረው ልምድና የምታደርገው ትንሽ ተግባር ነገ የምትሆነውን አሸናፊ ሰው እያደቀቀውና እየቀረጸው ነው። ስኬት በመጀመሪያ በአእምሮ ላብራቶሪ ውስጥ ይጸነሳል፣ ከዚያም በገሃዱ ዓለም ይወለዳል። አስታውስ፣ ብዙ ሰዎች ተስፋ ቆርጠው ህልማቸውን የሚያቆሙት በትክክለኛው መቶኛው ምት ላይ ለመድረስ ጥቂት እርምጃዎች ሲቀራቸው ነው። ትልቁ ውድቀት ስኬት እየመጣ መሆኑን ካለማወቅና ሂደቱን ካለመታገስ የሚመጣ ስህተት ነው። ይህ ወደ አንድ ጥልቅና የማይለወጥ የተፈጥሮ ሕግ ይወስደናል። በተፈጥሮ ውስጥ ፍሬ ከዘር በፊት መቼም አይመጣ። ሁሉም ነገር የሚጀምረው በዘር ነው። ሐሳብ ዘር ነው፣ ቃል ዘር ነው፣ ተግባር ዘር ነው፣ ልምድ ዘር ነው፣ ባህሪም ዘር። እነዚህ በየቀኑ የምትዘራቸው ትንንሽ ዘሮች ተደምረው በመጨረሻ ዕጣ ፈንታን ይወልዳሉ። ብዙዎች ሕይወታቸውን ወይም ፍሬውን ብቻ መቀየር ይፈልጋሉ። ጥቂት የላቁ ሰዎች ግን በየቀኑ የሚዘሩትን የልምድ ዘር መቀየር ይተጋሉ። ታላላቅ ስኬታማ ሰዎችን ብታጠና አንድ ወጥ የሆነ መንገድ ታያለህ። ከሌሎች የተለዩት በተፈጥሮ ልዩ ተሰጥኦ ስላላቸው ብቻ አይደለም፣ በየቀኑ በሚያደርጓት ትንሽ አሰልቺ ግን ወሳኝ ሥራ ላይ ታማኝ በመሆናቸው እንጂ። አንድ መጽሐፍ በአንድ ቀን አይጻፍም፣ በየቀኑ በሚጻፉ ገጾች እንጂ። አንድ ታላቅ ተቋምም በአንድ ሳምንት አይቆምም፣ በየቀኑ በሚሰሩ ጡቦች እንጂ። አንድ ጠንካራ ስብዕናም በአንድ ውሳኔ አይገነባ፣ በየቀኑ በሚወሰዱ ዲሲፕሊኖች እንጂ። ምናልባት አሁን ያለበት የህይወት ምዕራፍ ጨለማና ተስፋ አስቆራጭ ሊሆን ይችላል።
ምናልባት ሌትና ቀን የምትለፋለት ውጤት አልታይ ብሎ ሰዎች ድካምን አናንቀው ወይም ሳይረዱት ቀርተው ይሆናል። ነገር ግን ይህንን የጽኑዋን መርህ በልብህ ቅረጸው። በመድረክ ላይ በደመቀ ሁኔታ የሚታዩ አሸናፊዎች ሁሉ በመጀመሪያ ከሰው እይታ ውጪ በብቸኝነትና በጨለማ ራሳቸውን ያሸነፉ ነበር። የሚታየው ደማቅ ስኬት ሁልጊዜ የማይታይ ታማኝነት፣ የማይታይ ትዕግስት፣ የማይታይ እምነትና የዕለት ተዕለት የጽኑ ጥረት ድምር ውጤት ነው። ስለዚህ ዛሬ በመስተዋት ፊት ቁምና ራስን ጠይቅ። እኔ በየቀኑ በሕይወቴ ላይ ምን አይነት ዘር እየዘራው ነው? ምክንያቱም ነገ የምታጭረው ታላቅ መከር ዛሬ በብቸኝነት የምትዘራው ዘር ጥራት ላይ የተመሰረተ ነው። ምናልባት ያሰብከውና የደከምክለት ትልቅ ለውጥ አሁን ከመሬት በታች ስሩን ጨርሶ ወደ ሰማይ ለመውጣት አንድ ሳምንት ብቻ ቀርቶት ይሆናል። ስለዚህ አትቁም፣ አትድከም፣ በፍጹም ተስፋ አትቁረጥ። ምክንያቱም ቀጣዩ ጥረት ሙሉ ሕይወትንና ታሪክን የሚቀይር ወሳኝ የመቶኛው ምት ሊሆን ይችላልና።